በዓለም ላይ ብዙ እስር ቤቶች አሉ። ነገር ግን ታስረውበት የነበሩ ወንጀለኞች ሳይሆኑ የገነቡት ጠባቂዎች ጭምር የፈሩትና አሁን በውሃ የተዋጠ እስር ቤት በኢስቶኒያ መኖሩ ያውቃሉ? ዛሬ ደምና ስቃይ ይፈስበት በነበረው ምድር ላይ ሰዎች ለሽርሽር ይሄዱበታል። እንዴት? በዛሬው ቪዲዮ ስለ ኢስቶኒያ የተለያዩ ታሪኮችን ወደ እናንተ እናቀርባለን። እኔ ካርሎስ ነኝ። በአቢማክ ትራቭል ቻናል የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ይጀምሩ። የጭካኔው ታሪክ። ይህ እስር ቤት የተገነባው በ1930ዎቹ በሶቪየት ህብረት አማካኝነት ነበር። እስረኞቹ የብርሃንና በንጹህ አየር ናፍቆት ነበረባቸው። ስራቸው ደግሞ ከባድ ነበር። ሌምስቶን የተባለው የድንጋይ አይነት በኃይለኛ ፀሐይና በብርድ እየፈለጡ ማውጣት። ስቃዩ የበረታው ጠባቂዎች እጅግ የጨካኞች በመሆናቸው ነበር። ሚስጥሩ መጋለጥ። በ1991 ኢስቶኒያ ነፃነቷን ስታውጅ የሶቪየት ወታደሮች በድንገት አካባቢውን ጥለው ወጡ። ድንጋይ በሚቆፈርበት ቦታ ላይ ውሃ እንዳይሞላ ቀን ከሌሊት የሚሰሩትን ግዙፍ ፖምፖች አጠፏቸው። በጥቂት ቀናት ውስጥ ውሃው በአካባቢው አጥለቀለቀው። ውሃው የመጣው በጣም በፍጥነት ስለነበር እስረኞች ይጠቀሙባቸው የነበሩ መጋዘኖች፣ በመዶሻዎች፣ አልጋዎችና የሽቦ አጥሮች ሳይነሱ ውሃ ውስጥ ቀሩ። ዛሬ ጠልቀው የሚገቡ ዋናተኞች ልክ ጊዜው የቆመ ይመስላቸዋል። በውሃው ስር ያሉት ክፍሎች ሲመለከቱ አሁንም ድረስ በግድግዳው ላይ የተጻፉ ጽሑፎች ማየት ይቻላል። የቱሪስት መዳረሻው አሁን ቦታው ብሉ ላጉን ይባላል። ውሃው በጣም ጥራት ስላለው ከውጭ ሆነ እስከ 15 ሜትር ጥልቀት ማየት ይቻላል። ሰዎች ከድሮ የመጠበቂያ ግንብ ላይ ወደ ውሃው እየዘለሉ ይዝናናሉ። የብዙዎች ደም የፈሰሰበት ቦታ ዛሬም የሰላም መድረክ ሆኗል። የወንዶች ናፍቆትና የሴቶች እንባ። ኪሂኑ ደሴት። ሴት ልጅ ለቤቷም ለአገሯም ጋሻ ናት ይባላል። ነገር ግን በኢስቶኒያ የምትገኘው ኪሂኑ ደሴት ይህን በተግባር ታሳያለች። እዚህ ደሴት ላይ ወንዶች በስም እንጂ በአካል የሉም። ሴቶች ትራክተር የሚነዱባት፣ ወንጀልን የሚከላከሉባትና መንግስትን የሚዘውሩባት የአውሮፓ ብቸኛ ማትሪያርካል ማህበረሰብ ነው። ኪሂኑ በባልቲክ ባህር መሃል ያለች ደሴት ናት። ወንዶቹ ለዘመናት ሴይል የተባሉ የባህር እንስሳት ለማደንና አሳ ለማጥመድ ለ6 ወራት ባህር ላይ ይቆያሉ። ይህ ክፍተት ሴቶቹ ጠንካራ አደረጋቸው። ወንዶቹ መጥተው እስኪሄዱ ደሴቷ እንዳትፈርስ ኃላፊነቱን ሙሉ በሙሉ ተረከቡ። የኪሂኑ ሴቶች የሚለብሱት ቀሚስ የራሱ ቋንቋ አለው፣ ኮርት ይባላል። አንዲት ሴት ያዘነች ከሆነ ቀሚሷ ጥቁር ይሆናል። ደስተኛ ከሆነች ደግሞ ደማቅ ቀይ። ይህን ባህል ጠብቀው ለማቆየት ሲሉ ዛሬም ድረስ በዘመናዊ ልብስ አይቀይሩትም። በደሴቷ ላይ መኪና የለም ማለት ይቻላል። ሴቶች በብዛት የሚጠቀሙት ከሁለተኛው የዓለም ጦርነት የተረፉ የሩሲያ ሞተር ሳይክሎች ነው። አንዲት የ70 ዓመት አዛውንት ሞተር ሳይክል እያበረረች ስትሄድ ማየት እዚህ የተለመደ ነው። የደሴቷ ሙዚየም፣ ትምህርት ቤትና የባህል ማዕከል የሚመሩት በሴቶች ነው። ወንዶቹም ሲመለሱ እንደ እንግዳ ይስተናገዳሉ እንጂ በቤት ውስጥ ትልቅ ውሳኔ አይሰጡም። ኪሂኑ የሴት ጉልበት በዓለም ላይ ደምቆ የሚታይባት ብቸኛ ስፍራ ናት። 3 የፍቅርና የጉልበት ፈተና። ሚስት የመሸከም ውድድር። ፍቅር መስዋዕትነት ይጠብቃል ይባላል። ነገር ግን በኢስቶኒያ ፍቅር የሚለካው ሚስትን በትከሻ ተሸክሞ በጭቃና በውሃ ውስጥ በሚደረግ ሩጫ ነው። አሸናፊው የሚሰጠው ሽልማት ደግሞ የዓለም ሕዝብ አስገርሟል። የታሪኩ መነሻ ሮንኪኔን ዘ ሮበር የተባለ ወንበዴ ነበር። በ19ኛው ክፍለ ዘመን የእሱ ቡድን አባላት ሌላ መንደር ሄደው ሴቶችን በትከሻ አዝለው ሰርቀው ሲሸሹ ነበር። ይህ አሳፋሪ ታሪክ ዛሬ ተለውጦ በኢስቶኒያ እና በፊንላንድ ትልቅ ስፖርት ሆኗል። የመሸከም ጥበቡ። ኢስቶኒያ ኬሪ በመባል የሚታወቀው ስልት ሴቷን ቁልቁል ዘግዝቆ እግሮቿን በወንዱ አንገት ላይ
በማጠላለፍ ጥበብ ነው። ይህ ስልት ወንዱ እጆቹ ነፃ እንዲሆኑና በፍጥነት እንዲሮጥ ይረዳዋል። የውድድሩ ህግ መንገዱ 253.5 ሜትር ርዝመት አለው። ሁለት ደረቅ መሰናክሎች 1 ሜትር ጥልቅ ያለው የውሃ ጉድጓድ ማለፍ አለባቸው። ሚስቱ ከወደቀች ወንዱ 15 ሰከንድ ይቀጣል። ሽልማቱ በኢስቶኒያ የሚደረገው የዓለም ዋንጫ ሽልማት እጅግ አስቂ ነው። አሸናፊው የሚሰጠው የተሸከማትን ሴት ክብደት ያህል መጠጥ ቢራ ነው። ለምሳሌ ሴቷ 50 ኪሎ ከሆነች ወንዱ 50 ኪሎ መጠጥ ተሸክሞ ወደ ቤቱ ይሄዳል። ዓለም አቀፍ ተጽዕኖ ይህ ስፖርት እስከ አሜሪካና አውስትራሊያ ደርሷል። ሰዎች ለደስታና ለፍቅር ብለው በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዘው በዚህ ውድድር ይሳተፋሉ። በመቀጠል የዲጂታል ገነት ሚስጥር በኢንተርኔት የምትመራ ሀገር አስብሏታል። በዓለም ላይ በ30 ሰከንድ ውስጥ ኩባንያ መክፈት የሚቻልባት አገር አለች ብላችሁ ታምናላችሁ? ወረቀት የማይታወቅባት ዲሞክራሲ የሌለባትና ህዝቦቿ በሙሉ በዲጂታል መታወቂያ የሚንቀሳቀስባት ብቸኛዋ ሀገር ኢስቶኒያ። ዛሬ በሰፊው ቪዲዮ እንቀጥላለን። እንጀምር። ኢስቶኒያ በሶቪየት ህብረት ስትገነጠል በጣም ድሃ ነበረች። ወረቀትና ቢሮክራሲ ላይ ጊዜ ከማጥፋት ይልቅ ሁሉንም ነገር በኢንተርኔት ለማድረግ ወሰኑ። ዛሬ 99% የመንግስት አገልግሎት ኦንላይን ናቸው። ኢፊሲደንሲ ኢስቶኒያ በዓለም ላይ ለመጀመሪያ ጊዜ ዲጂታል ዜግነት የጀመረች ሀገር ናት። ኢትዮጵያ ውስጥ ሆነ ኢስቶኒያ ዲጂታል መታወቂያ ትተ በአውሮፓ ውስጥ ኩባንያ መክፈትና በዩሮ መገበያየት ትችላለህ። ይህ የዓለም አቀፍ ነጋዴዎች ትልቅ በር ከፍቷል። መብት እንጂ አማራጭ አይደለም። በኢስቶኒያ ኢንተርኔት የማግኘት መብት እንደ ሰብአዊ መብት ይቆጠራል። በጫካ መሃል እንኳን ብትሆን ከፍተኛ ፍጥነት ያለው ዋይፋይ ታገኛለህ። ግብር መክፈል እቤት ውስጥ ሆኖ 3 ደቂቃ ብቻ ይፈጃል። ምርጫ በሶፋ ላይ ሰዎች ድምጽ ለመስጠት በብርድ ወጥተው አይሰለፉም። ከቤታቸው ሆኖ በላፕቶፕ ድምጽ ይሰጣሉ። ይህ በዓለም ላይ በታሪክ የመጀመሪያው የዲጂታል ምርጫ ስርዓት ነው። ብቸኛው እገዳ በኢስቶኒያ በዲጂታል የማይከናወኑት 3 ነገር ብቻ ናቸው። እሱም መጋባት፣ ፊርማ ስለሚፈልግ እና መፋታት እና የቤት ግዥና ሽያጭ ናቸው። ከነዚህ ውጭ በኢንተርኔት የማይሰራ ስራ የለም። የነፃ ትራንስፖርት ከተማ ታሊን በኢትዮጵያ ሆነ በሌሎች ሀገር ትልቁ የቤት ወጪ የትራንስፖርት ክፍያ ነው። ነገር ግን በኢስቶኒያ ዋና ከተማ ታሊን ውስጥ ለአውቶቡስ፣ ለባቡርና ለትራም 1 ሳንቲም አይከፈልም። መንግስት ለምን ህዝቡን በነፃ ያጓጉዛል? የ2013 ውሳኔ ታሊን በ2013 ዓመተ ምህረት ይህንን ህግ ሲያወጣ ዓለም ተገርሞ ነበር። ዓላማው የከተማዋ መጨናነቅ ለመቀነስና ዝቅተኛ ገቢ ያላቸው ዜጎችን ለመርዳት ነበር። እንዴት ነፃ ይሆናል? ነፃ ትራንስፖርቱን ለማግኘት በከተማዋ ነዋሪ መሆንና 2 ዩሮ ከፍሎ የከተማዋን አረንጓዴ ካርድ ማውጣት ብቻ ነው የሚጠበቀው። ከዚህ በኋላ በፈለጉ ሰዓት በነፃ ይንቀሳቀሳሉ። መንግስት በነፃ በማጓጓዙ ገንዘብ የሚያጣ ቢመስልም ይልቁኑ አትርፏል። ብዙ ሰዎች በነፃ ትራንስፖርቱ ለመጠቀም ወደ ታሊን መጥተው መመዝገብ ጀመሩ። በዚህ ምክንያት ከግብር የሚገኘው ገቢ በአመት 20 ሚሊዮን ዩሮ አድርጓል። ሰዎች የግል መኪናቸውን ትተው በነፃ አውቶቡስ መጠቀም ስለጀመሩ የከተማ አየር ንጽህናው ተጠብቋል። መጨናነቅም በከፍተኛ ሁኔታ ቀንሷል። ይህ ነፃ አገልግሎት ለከተማ ነዋሪዎች ብቻ ነው። ቱሪስቶች ክፍያ ይከፍላሉ። ይህ ለከተማዋ ሌላ የገቢ ምንጭ ሆኗል። ታሊን የትራንስፖርት ገነት በመባል ትታወቃለች። በውሃ ስር ያለ የታሪክ ሙዚየም የኢስቶኒያ የባህር ክልል በዓለም ላይ ካሉ እጅግ ብዙ ጥንታዊ መርከቦች የሚገኙባት ቦታ አንዱ ነው። በባልቲክ ባህር ውስጥ ኦክሲጅን ስለሌለና ቅዝቃዜው ከፍተኛ በመሆኑ ከ800 ዓመታት በፊት የሰመጡ የእንጨት መርከቦች ሳይበሳብሱ ልክ እንደ አዲስ ሆኖ ይገኛሉ። በኢስቶኒያ ባህር ስር ከ10,000 በላይ የሰመጡ መርከቦች እንዳሉ ይገመታል። እነዚህ መርከቦች የቫይኪንግ ዘመን
የንግድ መርከቦችና የሁለተኛው የዓለም ጦርነት የጦር መርከቦችን ያካትታል። ጣልቀው የሚገቡ ሰዎች ልክ እንደ ሙዚየም በባህሩ ስር ያሉትን መርከቦች መጎብኘት ይችላሉ። በአንዳንድ መርከቦች ውስጥ የነበሩ ዕቃዎች፣ የጦር መሳሪያዎች እስካሁን ሳይለወጡ መገኘታቸው ቦታውን እጅግ ምስጢራዊ ያደርገዋል። ኢስቶኒያ ነፃነቷን ያገኘችው በጦር መሳሪያ ሳይሆን በድምፅ ወይ በዘፈን ነው። በ1980ዎቹ መጨረሻ ላይ ኢስቶኒያ በሶቪየት ህብረት ለመገላገል በሺዎች የሚቆጠሩ ሆኖም በአደባባይ ይሰበሰቡ ነበር። በመቶ ሺዎች የሚቆጠሩ ሰዎች እጅ ለእጅ ተያይዘው የሀገራቸውን የነፃነት መዝሙሮች በጋራ ይዘምሩ ነበር። ይህ ክስተት ዘ ሲንግል ሪቮሉሽን ይባላል። አንድ ጥይት ሳይተኮስ እና ደም ሳይፈሰስ ህዝቡ በዜማ ባሳየው የአንድነት ጥንካሬ የዓለምን ትኩረት በመሳብ ነፃነቱን የተቀዳጀበት ታሪክ በዓለም የፖለቲካ የታሪክ ውስጥ እጅግ አስገራሚ አርአያ የሚሆን ተግባር ነው። ኢስቶኒያ የዲጂታል ሀገር ብቻ ሳትሆን የመንግስትና የህዝብ መረጃዎችን በከፍተኛ ጥበቃ የምታስቀምጥ ሀገር ናት። ኤክስ ሮድ የተባለ ቴክኖሎጂ በመጠቀም የሀገሪቱን ጤና፣ የትምህርት፣ የባንክና የፖሊስ መረጃዎች ሁሉ በእርስ ተያይዟል። ይህ ማለት አንድ ሰው ሆስፒታል ሲሄድ ዶክተሩ የታካሚውን ታሪክ ለማወቅ ወረቀት አይፈልግም። በዲጂታል መታወቂያው ሁሉን መረጃ ያገኛል። በጣም የሚገርመው ነገር ማንም የመንግስት አካል ወይም ሃከር መረጃ ቢመለከት ወዲያውኑ መልእክት ይደርሳል። መረጃን ማን እንደነካው የማወቅ ሙሉ መብት አለ። ይህ ስርዓት አገሪቱን ከዓለም እጅግ ግልጽና ተጠያቂነት የሰፈነባት አገር አድርጓታል። በመቀጠል በክረምት ወቅት በኢስቶኒያ ባህር ላይ ያለው በረዶ በጣም ስለሚወፍር መንግስት በይፋ የበረዶ መንገዶችን ይከፍታል። እነዚህ መንገዶች ደሴቶችን ከዋናው ምድር ጋር የሚያገናኙ ሲሆን መኪኖች በባህሩ ላይ እንደ አስፋልት ይነዳሉ ማለት ነው። ነገር ግን እነዚህ መንገዶች በጣም አስገራሚ ህጎች አሏቸው። ለምሳሌ መኪናውን በሰዓት 25 እስከ 40 ኪሎ ሜትር ፍጥነት መንዳት የተከለከለ ነው። ምክንያቱም በዚህ ፍጥነት መንዳት በበረዶ ላይ ንዝረት ፈጥሮ በረዶን እንዲሰበር ሊያደርግ ይችላል። ስለዚህ ወይም በጣም በቀስታ ወይም በጣም በፍጥነት መንዳት አለበት። በተጨማሪ በበረዶ ላይ መኪና እየነዱ የደህንነት ቀበቶ ማሰር የተከለከለ ነው። ይሄ የሆነው በረዶ ቢሰበር በፍጥነት ከመኪናው ወጥቶ ለማምለጥ እንዲቻል ነው። ከዛሬ 7500 ዓመታት በፊት በኢስቶኒያ ሳሬማ ደሴት ላይ አንድ ግዙፍ ሜቴዎራይት ከሰማይ ወድቆ ነበር። ይህ ድንጋይ ሲወድቅ የፈጠረው ኃይል ከሂሮሺማ የአቶም ቦምብ ጋር እኩል እንደነበር ይገመታል። በአካባቢው 9 የሚሆኑ ግዙፍ ጉድጓዶች ፈጥሯል። ትልቁ ጉድጓድ በአሁኑ ሰዓት ወደ ውብ ሐይቅነት የተቀየረ ሲሆን ካሊላክ ይባላል። ይህ ቦታ በጥንት ዘመን ሰዎች ለጣዖት መስዋዕትነት የሚቀርቡበት የተቀደሰ ቦታ ነበር። በአውሮፓ ውስጥ በቀላሉ ሊጎበኙ ከሚችሉ ጥቂት የሜቴዎራይት ጉድጓዶች አንዱ በመሆን ሳይንቲስቶች እና ቱሪስቶች ድንጋዩን የፈጠረውን አስገራሚ ተፈጥሮ ቅርጽ ለማየት ወደዛ ያርፋሉ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።